ሃይ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ ፈጣሪ ይመስገን አለው። እናንተም ባለ ሙሉ ተስፋ ነኝ ሰላም እንደምትሆኑ ውዶች። ዛሬ የመጣሁበት አላማ በሁለት መንገድ ሁለት ነገሮችን ልነግራችሁ ነው እና ከመዳም ቤት የምሰሩ ልጆች ማለት ነው። በተለይ አዲስ የመጣችሁ የቆያችሁት እንኳን ታውቃላችሁ። ደግሞ ስለምታውቁ ደግሞ ይሄን ነገር እኛ እናውቃለን ደግሞ አንቺ ልትነግሪን ነው እንደ የምትሉ ከሆናችሁ ደግሞ ላይክ እያደርጋችሁ ዝም ብላችሁ ለፉ። በተለይ አዲስ የመጣችሁ ግን በደንብ ማዳመጥና ማየት መስማት ያለባችሁ ነገር ነው ያለ። እንዴት ብትሉ መደራደር የሌለባችሁ ሁለት ነገሮች ናቸው። እነሱን ላስረዳችሁ ነው የመጣው። አንደኛ ምግብ ነው። በምግብ በኩል አንድ ነገር መደራደር የሌለባችሁ መብላት እና መጠጣት ብቻ ነው ያለባችሁ አላማ። እንዴት በትሉ ከሀገር ቤት ስትመጡ ተመርምራችሁ ሙሉ ጤነኛ ሆናችሁ ነው የመጣችሁት። ስለዚህ ካልበላችሁ ካልጠጣችሁ መስራት አትችሉም፣ ትታመማላችሁ። ከታመማችሁ ደግሞ ለመሄድም እራሱ ይከብዳል። ስለዚህ ብሉ፣ ጠጡ፣ ፍራፍሬውን የተገኘውን ሙዙን፣ ብርቱካኑን ጠረጴዛ ላይ ያለውን እያነሳችሁ ብሉ። ተላጃ ውስጥም እየከፈታችሁ እያነሳችሁ ብሉ ስላችሁ ደግሞ እያነሳችሁ ብሉ ስላችሁ ደግሞ ልጆቹ በተለይ ልጆች ካለበት ልጆቹ ገዝተው አምጥተው ያስቀመጡትን ማንም ሰው እንዳይነካ ያለውን ነገር እሱም ብሉ እያልኳችሁ አይደለም። ግን ሌላውን ነገር ከቤት ውስጥ ያለውን ዳቦም ሆነ ሩዙም ሆነ የተገኘውን ነገር የተገኘውን ወደ አፋቸው ከማድረግ ወደ ኋላ አትበሉ። ብሉ፣ እንዳትደራደሩ። በዚህ እነሱ ብሉ አያውቁም፣ ብሉ አይሉም፣ ጸጥ ነው የሚሉ ስራቸውን ብቻ ነው። እናንተ ደግሞ ማሽን አይደላችሁም። ካልበላችሁ ካልጠጣችሁ መስራት መንቀሳቀስ ስለማትችሉ ያንን ፎቅና ምድር ታጸጃለሽ፣ ምን ትያለሽ፣ ልብስ ታጥቢያለሽ፣ ትተኩሻለሽ፣ ምግብ ትሰሪያለሽ። እዚህ ላይ ሌሊት ነው የምትነሽ። ይሄ ሁሉ መቋቋም አትችይም። ይህ ሁሉ መቋቋም ስለማትችይ የግድና ግድ መብላት አለብሽ። ካሜራ አለ ወይ? ካሜራ እያለ እንዴት አድርጌ እበላለሁ ማለት የለብሽም። አይደለም አንድ ካሜራ 30 ካሜራ ታስቀምጥ። አንቺ ሆድሽ እስከሆንሽ ድረስ ለሆድሽ እስከሆነ ድረስ ምትሰሪው ምትኖሪው የግድና ግድ መብላት አለብሽ። ካሜራ ቢኖርም አትፍሪ። ምንም የሚያስፈራሽ ነገር የለም። ካሜራ ኖረ ብለሽ የሚያስፈራሽ ነገር ምንድነው? ስራሽን በአግባብ ካልሰራሽ የሆነ ነገር አነስተሽ ብሯንም ሆነ ወርቋንም ሆነ የተገኘውን ነገር አነስተሽ ወደ ሻንጣሽ ታስቀምጪ ነው መፍራት ያለብሽ። ካሜራ አለ ብለሽ መፍራት ያለብሽ። ይሄ ግን ለሆድሽ እስከሆነ ድረስ ሳሰሪ እስከማትበይ ድረስ ሰዓት በይ እስከማሰሪ ድረስ የግድና ግድ መብላት አለብሽ ውዶች። መጠጣትም አለባችሁ። ወተቱን፣ አሲሩን፣ የተገኘውን ነገር ውሃ በተለይ ውሃ ኩላሊታችን ሁላችንም የሚያጠቃንን ኩላሊታችን ነው። ቆመን እንውላለን። የነሱን ስራ የነሱ ጥሪ አለ፣ ስንት ነገር አለ። ያው ታውቁታላችሁ። ስለዚህ በተለይ አዲሶቹ ይሄን መጠንቀቅ አለባችሁ፣ መውሰድ አለባችሁ። አትፍሩ። እና ሁለተኛው ደግሞ እንቅልፍ ነው። እንቅልፍ በሰዓትሽ ተኝ። በሰዓትሽ 10 ሰዓት ከሆነ የምትተኛ ልክ 10 ሰዓት ስራሽን ተልተሎ ብለሽ ጨርሰሽ ወደ ክፍልሽ መግባት አለብሽ። እነሱ አንድ ነገር ከለመዱ አያስቀምጡሽም። መተው ከክፍልሽ ሲያንኳኩብሽ አትክፈች። ትገቢያለሽ፣ መብራሽን ታጠፊያለሽ፣ ስልክሽን ታጠፊያለሽ። ጧት 11 ሰዓት ነው የምትነሺው። ልጆች ካሉ ትምህርት ቤት ስላለ 11 ሰዓት ነው የምትነሺው። ግን አንቺ ከሷ ጋር አብረሽ የምታወሪ ከሆንሽ ካሰርሽ ጋር አብረሽ ቁጭ ብለሽ የምታመሽ ከሆንሽ ልጆቹ ደግሞ በፈለጉት ሰዓት ሌሊትም ቢሆን ምንም ቢሆን ሲቀሰቅሱሽ አንቺ የምትነሽላቸው ከሆነ ከለመዱ አንድ ሁለቴ ካዩ እዚያ በኋላ እሺ እምቢ ማለት አትችይም። ምን ነው ብትይ ትናንትና ተነስተሻለ ከትናንትና ወደ ስጠረሽ መተሸል ነው የምትባይ። ስለዚህ ሰዓትሽን ጠብቀሽ ስራሽን ተልተሎ ብለሽ ትሰሪያለሽ። ማድቤትሽን እራታቸውን ካበላሽ በኋላ ወጥሽ ገብተሽ ወደ ክፍልሽ ማለሽ። አንዳንድ ነገሮች ደግሞ ልጆች የሚፈልጉት ነገር ኑሮ ፊት ለፊት አያገኙት የምትይ ነገር ካለ ደግሞ አነስተሽ ጠረጴዛ ላይ ቁጭ ከማድቤቱ ካለው ጠረጴዛ ላይ ታስቀምጭላቸዋለሽ አውጥተሽ ማለት ነው። የሚፈልጉት ነገር አለ ብለሽ ነው ድንገት የምትጠራጠሪው ነገር ካለሽ። እዚያ ውጭ ግን የምታስከብር ራስሽ ነሽ። እነሱ ባለጌዎች ናቸው። አንዴ ካስለመድሻቸው ሁሌም ያችን ነገር አድርጊያት ነው የሚሉሽ። አድርጊያት
ወይ ደከመኝ ወይ አንድ ነገር ብትያቸው እንዴ ትናንትና እንደዚህ ስታርግሽ አይደለ እንዴ ከትናንት ወደ እንደዚህ አርግሽ አይደለ እንዴ ነው እንደዛ ነው የሚሉት። ስለዚህ በዚህ እንዳትደራደሩ ውዶች፣ እንዳትደራደሩ። ራስሽን ታስከብሪ ራስሽ ነሽ። ስራሽን ትሰሪያለሽ። በቃ ስሬስ ከጨረሽ ትጥብጥብ ብለሽ ገፍተሽ ለጥ ማንም እንዲጠራሽ አትፍቀጂ። ማንም ይህ ሁላ የሚደረገው ምን ነው? መጀመሪያ ብቻና ብቻ ነው። ግን አስለምደሽ እንደገና መሀል ላይ ደግሞ እምቢ ብትይ ያ ሌላ ችግር ነው የሚያመጣብሽ። ምን ነው ብትይ ከዚህ በፊት ለምደዋላ። እነሱ ከለመዱ ባለጌዎች ናቸው። አንድ ነገር ከለመዱ ባለጌዎች፣ ደከማቸውን አያውቁም። ምንን የሚያውቁት ነገር የለም። ይሄ ነው የእነሱ ተፈጥሮ ማለት ነው። እና ስለዚህ ራስሽን ታውቂ ራስሽ ነሽ። ሲጠሩሽ ጸጥ በይ። መብራት አጥፍተሽ ለጥ። ግን አንቺ ገብተሽ ደግሞ ክፍልሽ ገብተሽ ደግሞ አንቺ እነሱ እየጠሩሽ መብራትሽን አጥፍተሽ ሞባይልሽ የምትጎረጉሪ ከሆነ ደግሞ ይሄ ሌላ ጠንቅ ነው፣ ሌላ በሽታ ነው። ለአንቺም በሽታ ነው፣ ለሰዎችም በሽታ ነው። ምን ነው ብትይ እስከ ደከምሽ ድረስ መብራቱንም ሞባይልሽንም አጥፍተሽ ነው መተኛት ያለብሽ እንጂ ገብተሽ ደግሞ አንቺ ሞባይልሽን እየጎረጎርሽ ሲጠሩሽም ጸጥ ማለትም አያስፈልግም ሲጀመር ማለት ነው። መብራት አጥፍተሽ ቁጭ ብለሽ አንቺ ወይም ተኝተሽ ሞባይልሽን አትጎርጉሪ። ይደክምሻል፣ ይደክማል። ስለዚህ ይሄ ሞባይል መጎርጎር እንኳን ሁላችንም ያለ ነው። እኔም ቢሆን ያው ነኝ። ገብቼ ሞባይል መጎርጎር እወዳለሁ። ግን ይሄ ይጎዳል፣ ጥሩ አይደለም። ስራ እስከሆነ ድረስ ስትሰሪ እስከዋልሽ ድረስ የግድና ግድ መተኛት ያስፈልጋል እላችኋለሁ ውዶች። ይሄ ነው። ይሄን መደራደር የለባችሁም። በስነ ስርዓት ትሰሪያለሽ፣ ትበያለሽ፣ አለቀ። በተለይ ልጆቹ ከበሉ ከጠጡ በኋላ ብዙ ሰዓት ነው የሚጠልቡሽ። አንዱ ውሃ አምጪልኝ ይልሻል፣ አንዱ ይሄን አቅርብኝ ይልሻል፣ አንዱ ይሄን ይልሻል። ስለዚህ እነሱ መጀመሪያ ፊት አለመስጠት ስሬስ ትሰሪያለሽ፣ አለቀ። ሰዓትሽ እስከሚደርስ ድረስ ግን በስነ ስርዓት ትሰሪያለሽ፣ ትበያለሽ። እና እነሱ ባለጌዎች ናቸው ውዶች። ይሄንን ታሳቢ ያደርጋችሁ ተንቀሳቀሱ። ወደ ሀገራችሁ እንኳን ታማችሁ እንኳን ወደ ሀገር ቤት እገባለሁ ስትይ እኮ ብዙ ነው ችግሩ፣ ብዙ ነው። ያው እንግዲህ ስንመጣ ግን ተመርምረን ምንም ነገር የለብንም፣ ንጹህ ነን። ምንም ንጹህ ወረቀት ታውቃላችሁ አይደል? እንደ ንጹህ ወረቀት ሆነን ነው የምንመጣ ወደ አረብ ሀገር ስንመጣ። ግን ከአረብ ሀገር ደግሞ ወደ ሀገር ቤት ስንገባ ደግሞ ወደ ሀገራችን ስንሄድ ደግሞ በሽታችን ተሸክመን ያንም ለመሄድ ይከብዳል። ስንትና ስንት የስንት ሰው ኩላሊት ነው የተበላሸ። ራሱ የራሴ ሌላውን አወራለሁ እንጂ ያው እኔም ያው ሁሌ ቆሜ ስለምውል በጣም ኩላሊቴን ያመኛል። ለዛም ሁለቱን አንዱን አይደለም የሚያመኝ። የሚገርማችሁ ነገር ሁለቱን ግን ያም ሆኖ እየሰራሁ ነው። አሁን እንግዲህ ወደ ሀገር ቤት ሄዳለሁ ስል ግን እንዴት እንደመሄድ አላውቅም። ፈጣሪ ወቀው እንጂ በጣም ያማል። በጣም ጉልበትሽ፣ አይንሽ፣ ድካም፣ ብዙ ነገሮች አሉ። ስለዚህ ይሄንን ስንዞር ስንለፋ ስንውል ከላይ እስከታች ድረስ እያጸዳን ከላይ እስከታች ድረስ የነሱን ቆሻሻ እያነሳን የነሱ ምን እያልን እነሱ ደከማቸውን አያውቁም። ደከማቸውን ኧረ የለም ፈጽሞ አያውቁም። ስለዚህ እኛ ብረት አይደለንም፣ ሀዲድ አይደለንም፣ ማሽንም አይደለንም፣ ሰው ነን። እንደነሱ ሰው እስከሆነ ድረስ አነስታችሁ ብሉ፣ ጠጡ፣ አትፍሩ። መፍራት ያለባችሁ ወደ ሻንጣችሁ የምታደርጉትን ነገር ነው መፍራት ያለ። መንካት የሌለባችሁ መፍራት ያለባችሁ። ከዚያ ውጭ ግን በሆዳችሁ በኩል ግን በላችሁ አይሉም እኮ እነሱ አይሰጡም እንጂ በላችሁ ብለው እነሱ አይናገሩ። ግን ይህን ጠጭ አይሉም። ያው ሁሉ አይደለም ለነገሩ፣ አንዳንዶቹም ጥሮች አሉ። ያው ስራም ቢበዛብሽ ጠጭ የሚሉሽም አሉ። አንዳንዶቹ ደግሞ አይናገሩም ጭራሹን። ምን በላሽ፣ ምን ጠጣሽ፣ ምን አደረሽ አያውቁም። የሚያውቁት ምንድነው ስራና ስራሽን ብቻ እየሰራሽ ከሆነ ምን አገባቸው። ስለዚህ አንቺ አነስታችሁ ብሉ አትብሉ አይሉ። ለምን በላሽ ብለው አይናገሩም። ምን ነው የማይናገሩት ምክንያት ምንድነው? መጀመሪያ ይዘውሽ ሲመጡ ሊያበሉሽ፣ ሊያጠጡሽ፣ ሊያሰሩሽ ሁሉን ነገር ልብስሽን፣ ሁሉን የምትፈልጊውን ነገር ሊያሟሉ ነው ፈርመው ይዘውሽ የመጡ። ፈርመው እስካመጡሽ ድረስ እነሱ ደግሞ ብይ አይሉሽም። ከበላሽ ደግሞ ለምን በላሽ አይሉ።
ይህን ወቁ። አዲሶቹ ቢያይሉ ከበለሽ ደግሞ ለምን አንስተሽ በለሽ ብለው አይናገሩም። ስለዚህ ያው አንዴ ይሄዱብሻል፣ ይሄዳሉ፣ ይመጣሉ እንጂ ባፋቸው አይናገሩም። ያ ለጓደኞቻቸው ነው የሚያወሩ። የኔ ሰራተኛ ሆዳም ናት፣ የኔ ሰራተኛ ይሄናለች ይበሉ። ምን አገባኝ? ምን አገባሽ? ይበሉሽ። አንቺ እስከምትሰሪ ድረስ የግድ መብላት አለብሽ። ግድና ግድ ነው እላችኋለሁ ውዶች። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ አበረታቱኝ። አንድ ሰው እንኳን ቢጠቅመው ብዬ ነው የኔ ውዶች። ሰላም አሉልኝ።